የዩቲዩብ ቪዲዮአችንን በቻፕተር መከፋፈል። በመጀመሪያ ወደ ዩቲዩብ አፕ እንገባለን። በመቀጠል ዩ የሚለውን እንነካለን። ቪው ቻናል የሚለውን እንጫናለን። ቪዲዮስ የሚለውን እንነካለን። ወደ ታች ወርደን ቻፕተር ማስገባት የምንፈልግበት ቪዲዮ ላይ ከጎን ያለውን 3 ነጠብጣብ እንነካለን። ከሚመጡልን ምርጫዎች ውስጥ ኤዲት የሚለውን እንጫናለን። ዲስክሪፕሽን የሚለውን ላይ እንነካለን። የምንፈልገውን ባዶ ቦታ መርጠን ኪቦርዳችን ላይ ኒው ላይን በተኑን እንጫናለን። በመጀመሪያ 0 2.00 ብለን ከጻፍን በኋላ ስፔስ ሰተን መጀመሪያ ላይ እንዲገባ የምንፈልገውን የቻፕተር ስም እንጽፋለን። እኔ መግቢያ ብየዋለሁ። ጽፈን ስንጨርስ ኪቦርዳችን ላይ ያለውን ኒው ላይን በተን ተጭነን አዲስ መስመር ላይ ቀጣይ የምናስገባውን ደቂቃ እንጽፋለን። ስፔስ ሰተን የቻፕተሩንም ስም እናስገባለን። እዚህ ጋር ማድረግ ያለብን ጥንቃቄ በመጀመሪያውና በሁለተኛው ቻፕተር መሃል በትንሹ የ10 ሰከንድ ልዩነት ማድረግ አለባችሁ። ካለበዚያ ያስገባችሁትን ቻፕተር አፕላይ ያደርግላችሁም ወይም አያሳያችሁም ማለት ነው። በዚህ መልኩ ሁሉንም ቻፕተር አስገብተን ከጨረስን በኋላ ወደ ኋላ እንመለሳለን። ሴቭ የሚለውን እንነካለን። በመጨረሻም ፔጃችንን ደጋግመን ሪፍሬሽ ካደረግነው በኋላ ቪዲዮአችንን ስንከፍት በምታዩት መልኩ በቻፕተር ተከፋፍሎ እናገኘዋለን ማለት ነው። ማንኛውም ጥያቄና አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ።